ኢትዮጵያውያን ግን ስድብ አይደለም ይሄ የኢትዮጵያ ህዝብ የባህር በር ፍላጎት የለውም ብሎ ኢሳያስ ሲናገር ሰደበው ሰነፋለው ምናምን ብለህ ትወጣለህ አታፍርም የኢትዮጵያ ህዝብ ጥያቄ አይደለም ይሄ ያለቀ የደቀቀ ነው መቃብር የገባ ጥያቄ ነው ከመቃብሩ ፈንቅሎ ብልጽግና ያወጣለው ከኢትዮጵያ ህዝብ አጌነስት ሆኖ ነው የኢትዮጵያ ህዝብ ተመችቶታል ባህር በራቶ መኖሩ ተመችቶታል እያለህ ነው ኢሳያስ አፈወርቂ ምን እያለህ እንደሆነ ደሃ ካልሆንክ በስተቀር የፖለቲካ ይሄን ነው እየነገረ ያለው በድፍረት እሱ በድፍረት ወጥቶ አንተ ሙልጭ አረገው ብለህ ደግሞ ፕሮግራም ትሰራለህ እንዴት እንደናቀህ ባይዘዌ ኢኩቫለንሲው ነው አይደለም ሌላ ጉዳይ የኢትዮጵያን ህዝብ ኢሳያስ የሚንቅበትን ደረጃ ነው ያሳየው በነገራችን ኢንፌሪዮሪቲ ኮምፕሌክስ ያለባቸው ሲንቁ እስከ ጫፍ ነው የሚንቁት አንተ ህዝብ አያስፈልግም ቀይ ባህር አጀንዳም አይደለም እኮ ቀይ ባህር እያለ ነው የኢትዮጵያ ህዝብ ወይ ጦርነት ታወጀብህ ብልጽግና የቀይ ባህር ፍላጎት አለኝ ብሎ ተቀበሉታላችሁ ተስማማላችሁ በዚህ አሁን በዚህ ደፍረ መተ ፕሮግራም ትሰራለህ ፈለገቢው መደበቅ ጥፍሩስ መደበቅ ሲገባ አሁን የፕሮፌሰር አስራት ልጅ ነኝ ልትለኝ ነው መተ ነህ የፕሮፌሰር አስራት ልጅ ነህ አንተ የዶክተር ያዕቆብ ኃይለማርያም ልጅ ነህ አንተ አሉላ አባነጋ ልጅ ነህ አንተ ነኝ ልትል ነው መተ ያሉላ አባነጋ ልጅ ልትል ነው